እሺ ሁላችንም ቀኝ እጃችንን እናወጣለን። ሁላችሁም ቀኝ እጃችሁን አውጡ። ትዕምርተ መስቀል ስሩ። ትዕምርተ መስቀል ማለት የመስቀል ምልክት ማለት ነው። ክርስቲያኖች በሐዲስ ኪዳን ምልክት አላቸው። ምልክታቸው መስቀል ነው። በመስቀል ጠላት ዲያብሎስ አፍሯል። በመስቀል ሞት ተሸንፏል። በመስቀል ሲኦል ተከፍቷል። በመስቀል ደግሞ ነፍሳት ወደ ገነት ገብተዋል። መስቀል ሔዋን ዕፀ በለስን አይታ ዛፍን ተመኝታ ብትበላ እንጨት የሞት ምክንያት ቢሆን ዕፀ መስቀል ደግሞ የመዳን ምክንያት ሆኗል። ሔዋን አጠፋችን ብለን ብናዝን ድንግል ማርያም ደግሞ የመዳናችን ምክንያት እንደሆነችው ሁሉ ማለት ነው። በመጽሐፍ ቅዱስ እሾህ በእሾህ ይነቀላልና አንድ ጥፋት በመጣበት መልኩ መዳኛውም ይመጣል። ስለዚህ ዛፍ በልተን ከገነት ከተባረርን ደግሞ በዛፍ ላይ የተሰቀለውን በልተን ወዴት እንገባለን? ወደ ገነት እንገባለን። ዛፍ ላይ የተሰቀለው ማን ነው? ወይም በእንጨት ላይ የተሰቀለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ክርስቲያኖች መስቀል ምልክታቸው ነው። አያፍሩበትም። በቤታቸው አናት ላይ ያኖሩታል። ከሚበሉት ምግብ አስቀድሞ ያማትቡበታል። ምንም ነገር ከማድረጋቸው በፊት በትዕምርተ መስቀል ያማትባሉና ሁላችሁም ቀኝ እጃችሁን አውጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን በሉ። አሰሮ ለሰይጣን አግዓዞ ለአዳም በሉ። ሰላም እምይእዜሰ በሉ። ኮነ ፍስሐ ወሰላም። ክርስቶስ ከሙታን መካከል ተለይቶ በመነሳቱ ደግሞ ለእኛ ሰላም ሆኖልናል። ስለዚህ ክርስቲያኖች ሁልጊዜ ደስታቸው ይህ ነው። ክርስቶስ በሙታን መካከል ደግሞ የለም። አሁን ስለ መቃብሩ አንናገርም። እኛ ግን ስለ ትንሣኤው ምስክሮቹ ነን። ጌታ ከሙታን መካከል ደግሞ ተለይቶ ተነስቷል። ስለዚህ ቅድስት ቤተ ክርስቲያን ዕለተ ትንሣኤን እንደ አንድ ቀን ቆጥራ ለ50 ቀናት ታከብረዋለች። ለምሳሌ ከትንሣኤ በኋላ ባሉ ቀናት አንጾምም አይደለም? ለምን ይመስላችኋል? የመጀመሪያው ምስጢር ዕለተ ትንሣኤ አንዷን ቀን እስከ 50 ቀን እናስባታለንና ነው። አንድም 7 ጊዜ 7 49 ነው አይደለ? 50ኛው በዓል ነው። በዓለ 50 ይባላልና ነው። ስለዚህ በቤተ ክርስቲያን ምስጢር ሁልጊዜ ትንሣኤ ሙታንን ስንናገር፣ ስለ ጌታ መነሳት ስንናገር ሁላችንም ደግሞ ተስፋ ስላለን፣ ምክንያቱም ክርስቲያኖች ምን ብለው ያምናሉ ማለት ነው? ክርስቶስ ከሙታን መካከል ተለይቶ ባይነሳ ስብከታችን ከንቱ ነው። ክርስቶስ ከሙታን መካከል ተለይቶ ባይነሳ መጾማችን ከንቱ ነው። ክርስቶስ ከሙታን መካከል ተለይቶ ባይነሳ ልጅ መሆናችን ክርስትና መነሳታችን ከንቱ ነው። ምክንያቱም በትንሣኤው ትንሣኤያችን እናያለንና ነው። በትንሣኤው ከውድቀታችን እንነሳለንና ነው። በትንሣኤው ደግሞ በሰማይ ያለ ሕይወታችንን ተስፋ እናደርጋለንና ነው። ስለዚህ ክርስቲያኖች በዚህ ወራት ሲገናኙ ምን ይባባላሉ? ክርስቶስ ተንሥአ እሙታን ይባባላሉ። ክርስቶስ እውነት ነው ከሙታን መካከል ተለይቶ ተነስቷል። ሞት ሊያሸንፈው አልቻለም። በእርግጥ እናውቃለን እሱ ሕያው አምላክ ነው። በእውነት እኛ እናምናለን እርሱ ከሦስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ነው። ታዲያ ስለምን ተደነቅን ከተባለ የተዋሃደው ሥጋ ግን የምናውቀው ሥጋ ነው። የተዋሃደው ሥጋ ግን ደካማ ነበርና የተዋሃደው ሥጋ ግን ያው እንደኛ ያለ የሚራብ የሚጠማ ነበርና ዘላለማዊነት እንዴት ተስማማው ብለን እንደነቃለን። ስለዚህም ተስፋ እናደርጋለን። ለክርስቲያኖች ተስፋ ትንሣኤ ሙታንን ተስፋ ያደርጉ ዘንድ ከትንሣኤ በኋላ ያለውን ሕይወት ተስፋ ያደርጉ ዘንድ
ክርስቶስ ተንሥአ እሙታን እያልን ለሁል ጊዜ ይህንን የምስራች ለዓለም እንናገራለን። ዛሬም የትምህርታችን መነሻ የሚሆነው በመዝሙረ ዳዊት መዝሙር 77 ከቁጥር 65 ላይ ያለው መዝሙር 77 ከቁጥር 65 ላይ ያለው እግዚአብሔር ከእንቅልፍ እንደሚነሳ የወይን ስካርም እንደተወው እንደ ኃያል ጎልማሳ ተነሳ ይላል። እግዚአብሔር ከእንቅልፍ እንደሚነሳ የወይን ስካርም እንደጣለው ወይም እንደተወው እንደ ኃያል ጎልማሳ ተነሳ ይላል። ይህን የተናገረው ልበ አምላክ ቅዱስ ዳዊት ነው። የተነገረው በኋለኛው ዘመን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ይሆናልና በበዓለ ሥጋዌው ደግሞ በትንሣኤ ሙታንን ነፃ ያወጣቸዋልና ሲኦልን ይበዘብዛታልና ደግሞ መነሳት አለና ስለዛ ተናገረ። በእውነት ግን ይህ ምስጢር ለምን ከእንቅልፍ ጋር ተሳሰረ የሚለውን ጥያቄ ለማየት እንሞክራለን። ለምንድን ነው አንድም የወይን ስካር ተባለ፣ አንድም ደግሞ እንቅልፍ ተባለ? እንቅልፍ ምንድን ነው? ክርስቲያኖች በመጽሐፍ ቅዱስ እንቅልፍ በብዙ ይተረጎማል። የመጀመሪያው ግን እንቅልፍ ማለት ከክርስትና ሕይወት መለየት ማለት ነው፣ ወይም መሞት ተብሎ ይተረጎማል። ሞት ሁለት አይነት ነው። የመጀመሪያው ከእግዚአብሔር ሕይወት መለየት ምን ተብሎ ይተረጎማል? ሞት ተብሎ ይተረጎማል። ስለዚህ ይህ ምን ተብሎ ይባላል? እንቅልፍ ይባላል። ሁለተኛው ደግሞ እንቅልፍ ተብሎ የሚተረጎመው ህብረት ነው። ከማን ጋር ያለ ህብረት? በቅዱሳን ደግሞ ከእግዚአብሔር ጋር ያለ ህብረት እንቅልፍ ይባላል። ስለዚህ እነርሱም በእግዚአብሔር ፊት አንቀላፉ ተብሎ በቅዱሳን ይነገራል። አንድም እንቅልፍ ምንድን ነው ከተባለ ቀዳማዊው ሰው አዳም ታሪክን ያነሳልናል። በመጀመሪያ አዳም ከተፈጠረ በኋላ ደግሞ ረዳት ቢያስፈልገው እግዚአብሔር ኃያል እንቅልፍ ጣለበት። ከጎኑም አንድ አጽም ወሰደ፣ በዛች አጥንትም ሴትን ሰራለት። አዳምም ከእንቅልፉ ሲነሳ እቺ ስጋዋ ከስጋዬ አጥንቷ ከአጥንቴ ናትና ስሟ ሴት ይባል አለ። ሴት ማለት ምን ማለት ነው? በመጽሐፍ ቅዱስ ትርጉም ስጋዋ ከስጋዬ አጥንቷ ከአጥንቴ ማለት ነው የመጀመሪያው ትርጉም። ይሄን ልል የሚችለው ባሏ ሚስቱን አንቺ ሴት ቢላት አንድም ምን ማለቱ ነው? ስጋሽ ከስጋዬ አጥንትሽ ከአጥንቴ ማለቱ ነው። ስለዚህ ሴት አላት። ከዛም በኋላ ከእሷ ጋርም መኖር ጀመረ። ሔዋንና አዳም በገነት 7 ዓመት ኖረዋል። ነገር ግን አትብሉ የተባሉትን ዕፅ በሉ። ሔዋን ያንን ዕፀ በለስ አይታ ደግሞ ተመኘች፣ በምኞትም ከእግዚአብሔር ጋር ተጣላች። ስለዚህ የመጀመሪያው ኃጢአት ምኞት ነው ማለት ነው። ክርስቲያኖች አሁን ከአዳም እንቅልፍ ምን እንማር ከተባለ የመጀመሪያው እግዚአብሔር ፈቅዶ ከሆነ የምናገኘው አለና አንጠብቅ የሚል ነገር እንማር። በሕይወታችን አንዳች ያልሆነ ከመሰለን ብዙ ሰው እንደዚህ ሆኖለታል እኔ ግን ጎሎብኛል ብለን የምናስብ ከሆነ እኔ እንደዚህ አይነት ነገር እፈልጋለሁ ግን አልተሳካልኝም የምንል ከሆነ ጸሎቴ አልሰመረም፣ እግዚአብሔር ስለምን ጸሎቴን አይሰማውም የምንል ከሆነ አንድ ነገር አስተውሉ። እግዚአብሔር እንቅልፍ ቢያመጣ፣ እግዚአብሔር እረፍት ቢያመጣ፣ እግዚአብሔር ዝም ያለ ቢያስመስል አንድም የሚሰራው ነገር እንዳለ ይናገራልና ይህ ምስጢር እግዚአብሔር የሚሰራው እግዚአብሔር የሚያደርገው ነገር እንዳለ ይናገራል። ስለዚህ ክርስቲያኖች በትንሣኤ ሙታን የሚያምኑ ከሆነ ክርስቲያኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ መምጣትና ዳግም ምጽአትና ደግሞ ከሙታን መካከል ተለይቶ መነሳት የሚያምኑ ከሆነ በአንድ ነገር ሊጠራጠሩ አይገባም። በዚህ ምድር ላይ ማንቀላፋታቸው እንደማይቀር። ማንቀላፋት ምንድነው ብያቸዋለሁ ቅድም። ከእግዚአብሔር ጋር ያለ በሞት የምናገኘው ህብረት ነው። ስለዚህ ክርስቲያኖች አንድም ሞትን አትፍሩ የሚለውን ነገር ለማስተማር ይጠቅመን ዘንድ
ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ ተነሳ የሚለው ሲነገር አንድም ከእንቅልፍ ጋር ተያይዞ ተነግሯልና፣ ስለዚህ ክርስቲያኖች አንድ ነገር እንዳንፈራ በእውነት በእምነት እንቁም። እኛ እግዚአብሔር ሰዎች ነን። እኛ እግዚአብሔርን የምናምን ሰማያዊ ተስፋ ያለን ለምድራዊ ነገር ተላልፈን ያልተሰጠን ነን። እኛ እግዚአብሔር ልጆች ነን። እኛ ርስቱን እንድንወርስ የተፈጠርን ነን። ክርስቲያኖች አንዳች በዚች ምድር ላይ በምንኖርበት የሚገጥመን ፈተና ሁሉ እንደ እንቅልፍ የሚያልፍ መሆኑን አትርሱ። ክርስቲያኖች ይህ ዓለም አላፊ ጠፊ መሆኑን አትርሱ። ክርስቲያኖች ሁል ጊዜ አስተውሉ። ትላንት ያየናቸው ሁሉ ሞተዋል፣ እኛም እንሞታለን። ትላንት ያደነቅናቸው ሁሉ አልፈዋል፣ እኛም እናልፋለን። ሞት ዘላለማዊ ሕይወት የሚሆነው በእምነት ከክርስቶስ ጋር ኅብረት ያለው ሰው ሲኖር ብቻ። ከዛ ውጪ ሞት ዘላለማዊ ሞትን ሊያስከትል ይችላል። ምክንያቱም ዘላለማዊ ፍርድ አለ። ክርስቲያኖች ቢሞቱ እረፍታቸውን እንላለን። ስለዚያ ነው አንድ ክርስቲያን ሲሞት አረፈ ተብሎ ነው የሚነገረው። ለምን ከተባለ ከእግዚአብሔር ጋር ሕይወቱን ስለጀመረ ነው። ከምድራዊ ሕይወት ዘላለማዊ ሕይወትን ስለጀመረ። ስለዚህ ዛሬ የምናየው ሕይወት እንደ እንቅልፍ ያለ ሕይወት ነው። ስለዚህ ክርስቲያኖች እንቅልፋችን እንዳይበረታ ደግሞ ምድራዊ ዓለም እንዳያሸንፈን እንትጋ። አንድም ቤተ ክርስቲያን ክርስቲያኖችን ስለምን መረጠች? ስለምን ታጠምቃለች ቢሉ ልታበላቸው፣ ልታጠጣቸው፣ ምድራዊ ሕይወትን ልታወርሳቸው አይደለም። ክርስቲያኖች የሰማዕትነት ሙሽራ ናቸው። ይህን ታውቃላችሁ? አንገታችን ላይ ያለው ማተብ ምን እንደሚል ታውቃላችሁ? አንገቴን እስከ መስጠት ታምኛለሁ እያለ ነው። ስለዚህ ስለምን መከራ በዛብኝ ክርስቲያን ይላል ብላችሁ ታምናላችሁ? ስለምን ፈተና መጣብኝ ይላል ብላችሁ ታስባላችሁ? በእውነት እንደ ክርስቲያን እንቁ። ክርስቲያን በዚህ ምድር ላይ የሚኖረው የሰይጣንን ፈተና አሸንፎ ደግሞ ዘላለማዊ መንግስትን ያይ ዘንድ ነው። ስለዚህ እንቅልፍ ይህ ምሳሌ ሆኖ መጥቷል። ለምን? ትንሣኤ ሙታን የሚመጣው ከማንቀላፋት በኋላ ነው። ምን ነው ቢሉ አንድም የዮናስ ምሳሌ፣ ዮናስ በአሳ ሆድ ውስጥ 3 ቀን እንዳንቀላፋ ወይም በአሳ ሆድ ውስጥ 3 ቀን እንደተቀመጠ ደግሞ የአሳ እንደተፋው ከዛ በኋላ ደግሞ ወጥቶ ያን ሕዝብ አስተምሮ ደግሞ ወደ ንስሐ እንደመራቸው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከርሰ መቃብር መግባቱ አይቀርምና ገብቷል። ከሙታን መካከል ደግሞ ተለይቶ መነሳቱ አይቀርምና ተነስቷል። ታዲያ ለክርስቲያኖች እኛ እንዲህ እንናገራለን። በእውነት በእምነት ከክርስቶስ ጋር ብንተባበር፣ በእምነት ከእርሱ ጋር ብንሆን መጠመቅ ከሞቱ ጋር መተባበር ነው። ስንጠመቅ ወደ ውሃው እንገባለን አይደል? ወደ ውሃው መግባት ከክርስቶስ ሞት ጋር መተባበር ነው። ስለዚህ ከውሃ ውስጥ ገብቶ አለመቅረት፣ ውሃ ውስጥ ገብቶ እዛው አለመቅረት ምስጢሩ ምንድነው? ከውሃ መውጣቱ ከተባለ ትንሣኤ ሙታን አለ ማለት ነው። ክርስቲያኖች ውሃ ውስጥ ገብተው የቀሩ አይደሉም። ምን ያሉ ናቸው? ከውሃው ወይም ከጥምቀት ውሃ ውስጥ የወጡ ናቸው። ስለዚህ ክርስቲያኖች ተስፋቸው ምንድነው ማለት ነው? ትንሣኤ ሙታን። ስለዚህ በሞቱ ብንተባበር ደግሞ በትንሣኤው እንተባበራለንና ክርስቲያኖች ትንሣኤውን ተስፋ እናደርጋለን። እነማን ናቸው ግን ትንሣኤውን የሚያዩት ነው ጥያቄው። አሁን እነማን ናቸው ግን በበጉ ቀኝ የሚቆሙት? እነማን ናቸው ግን ያ ትንሣኤን መናገር የሚችሉት? መጽሐፍ ቅዱስ ስለዚህ ትንሣኤ ሲናገር ሞት ሆይ አሸናፊነትህ የታለ ይላል። ሞት ሆይ መገዳደል መግደል አቅምህ የታለ ይላል። ሞት ሆይ አሸናፊነትህ የታለ? ሞት ሆይ አሸናፊነትሽ የታለ? በእውነት ክርስቶስ ከሙታን መካከል ተለይቶ አልተነሳምን ብሎ ይናገራል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 ላይ። አሁን ክርስቲያኖች እውነት ነው ሞት ተሸንፏል። ሞት ሞቷል። ሞት ደግሞ በክርስቶስ ሞት ተሽሯል። ታዲያ አሁን
ሞት ሆይ መውጊያ የታለ ብለን ለመናገር የሚያበቃን ነገር ምንድነው? በእውነት ሞት የተባለው የሰይጣን ስራ ከሆነ ሞት የተባለው ሰይጣን የሚያደርገውን መጥፎ ስራ ማድረግ ከሆነ ከዲያብሎስ ጋር መተባበር ከሆነ ክርስቲያኖች ከዲያብሎስ ጋር ህብረታችን እንዴት ነው የሚለውን እንመረምር ይገባል። አንድም ሔዋን ከዲያብሎስ ጋር ህብረት ብታደርግ ሞትን ወደዚህ ምድር አምጥታለች። ስለዚህ ሞት ከዲያብሎስ ጋር የመጣ እንደሆነ እንረዳለን። የሥጋ ፈቃድ የተገለጠ ነው። ይህም ምቀኝነት፣ ቅናት፣ ዝሙት፣ መግደል፣ ስካር፣ ዘፋኝነትና ይህንን የመሳሰሉት ናቸው ይላል። አሁን ሞት ሆይ መውጊያህ የታለ ለማለት የሚፈልግ ካለ ከኃጢአት ራሱን ያድን። ሞት ሆይ መውጊያ የታለ ማለት የሚፈልግ ካለ ራሱን ከክርስቶስ ጋር በህብረት ያኑ። ምክንያቱም በአንደኛ ዮሐንስ ምዕራፍ 3 ከቁጥር 6 ላይ እንዲህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ጋር ነው፣ ዲያብሎስ መጀመሪያም ኃጢአትን ያደረገ ነውና ይላል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 7 ላይ አንደኛ ዮሐንስ ምዕራፍ 3 ከቁጥር 7 ኃጢአትን የሚያደርግ ከዲያብሎስ ጋር ነው። ቀጥሎ ምን አለ? የመጀመሪያውን ኃጢአት ያደረገ ራሱ ዲያብሎስ ነው ይላል። ስለዚህ ቅድም ብያቸዋለሁ፣ ዲያብሎስ ከክብሩ የወደቀው ከስልጣኑ የራቀው በምንድን ነው ከተባለ በትዕቢት ነውና ክርስቲያኖች የመጀመሪያው መንፈስ ቅዱስ እንዳይርቃቸው መንፈስ ቅዱስ አብሯቸው እንደሆነ ማረጋገጫቸው ምንድን ነው ከተባለ ትሑታን መሆናቸው። ዓለም ከገባ በኋላ ወይም ዲያብሎስ የሰው ልጆችን ካሳተ በኋላ ውድቀቱ ምንድን ነው ከተባለ የዲያብሎስ ውድቀቱ ትዕቢት ነው። ምን ብሎ ማሰቡ? እኔ ፈጣሪ ነኝ ብሎ ማሰቡ፣ እኔ ፈጥሬያቸዋለሁ ብሎ ማሰቡ። ስለዚህ ክርስቲያን ከዲያብሎስ ጋር አይደለም የምንለው ምን ማለት ሲችል ነው? እኔ ብዙ ነገር ባደርግም ብጾምም ብጸልይም ብሰግድም ብወጣም ብገባም ብዙ በጎ ነገሮችን ባደርግም እግዚአብሔር በቸርነቱ ከኔ ጋር ቢሆንም እኔ ግን የማልጠቅም ባሪያ ነኝ ብለን ስናስብ ይህ ትሕትና ከዲያብሎስ ይለየናል። ስለዚህ እመቤታችን ከሔዋን በምን ትለያለች ከተባለ በትሕትናዋ። ስለዚህ ክርስቲያኖች የመጀመሪያው ማሸነፊያቸው የመጀመሪያው ትንሣኤ ሙታንን ማያቸው ምንድን ነው ከተባለ ትሕትና። አትርሱ። ትሕትና እግዚአብሔርን የምናይበት አንዱ መንገድ ነው። ትሕትና እግዚአብሔርን የምንመስልበት አንዱ መንገድ ነው። እግዚአብሔር ኃያል ሆኖ ሳለ በበጎች በረት መገኘቱ፣ ኃያል ሆኖ ሳለ በታናሽ ብላቴና መታቀፉ፣ ኃያል ሆኖ ሳለ ተላልፎ መሰጠቱ፣ ይህስ የሚገርም ትሕትና ነው። ክርስቶስ እንደዚህ ያለ ትሑት አምላክ ከሆነ ክርስቲያኖችስ እንዴት ያሉ ትሑታን ናቸው? ክርስቲያኖችስ እንዴት ያሉ ሊሆኑ ይገባል? መንፈስ ቅዱስ የማይርቀው ለካስ ትሑት ስንሆን። ስለዚህ ከእንቅልፍ መነሳት ትርጓሜው ምንድነው? ትሑት መሆን ነው ማለት ነው። ገብታችኋል? ትሑት መሆን። እንቅልፍ የተባለው ቅናት፣ እንቅልፍ የተባለው ትዕቢት፣ እንቅልፍ የተባለው ምቀኝነት ቢሆን ትዕቢት ምንድነው አትሉኝ? የመጀመሪያው ትዕቢት ያልሆነውን ነን ብለን ማሰብ። ለምሳሌ ክርስቲያኖች በእውነት ቤተ ክርስቲያን ለምን አትመጡም ስንባል መልሳችን ምንድን ነው? እንደኔ ያለ ኃጢአተኛ እንዴት ይሄዳል ከሆነ ይህ ትዕቢት ይባላል፣ ትሕትና አይደለም። ምክንያቱም እኔን አይምረኝም የሚል ሐሳብ አለው ውስጥ። ይሄ የእግዚአብሔርን ምሕረት መገዳደር ነው። የእግዚአብሔርን ቸርነት መናቅ ነው። የእግዚአብሔርን ኃያልነት መተው ነው። ስለዚህ ክርስቲያኖች ትሑታን ናቸው ስንል ኃጢአት የማይሰሩ ናቸው ማለት አይደለም። የእግዚአብሔር ምሕረት ግን ከኔ ኃጢአት ይበልጣል ብለው ስለሚያምኑ ነው። ስለዚህ ሁልጊዜ ለንስሐ የተዘጋጁ ይሆናሉ። ሁልጊዜ ወደ ቤተ እግዚአብሔር በመምጣት ደስ የሚላቸው ይሆናሉ። ስለዚህ አንዱ ትዕቢት ዲያብሎስን የማያስመስለን ከዲያብሎስ ጋር ኅብረት እንዲኖረን የሚያደርገው ነገር ምንድን ነው ከተባለ ትሕትና የሚመስል ግን ትሕትና ያልሆነ ነገር ነው። ሁለተኛው
በእውነት ማድረግ የሚገባን በጎነት እያለ ማድረግ የሚገባን ብዙ ነገር እያለ በእውነት ሰዎች ያላደረጉትን ክፉ ነገር በማንሳት ሰዎች ያደረጉትን ክፉ ነገሮች በማውሳት ስለሌሎች መናገር ወይም የአንደበትን ኃጢአት መስራት ኃጢአት ወይም ትዕቢት ይባላል። ከማን ጋር መተባበር ነው? ከዲያብሎስ ጋር መተባበር ነው። ስለዚህ ክርስቲያኖች ከእንቅልፋቸው ይነሳሉ ስንል አንድም በትህትና እንዴት አላችሁ? እኔ የማልጠቅም ባሪያውን እንዴት ጨለማውን አሳልፎ አነጋልኝ። ተመስገን አምላኬ ሆይ ይህንን ንጹሕ ብርሃን አንተ አሳየኸኝ። በእውነት እኔ ከንቱ ሆኜ ሳለሁ፣ እኔ ኃጢአተኛ ሆኜ ሳለሁ፣ እኔ በደለኛ ሆኜ ሳለሁ የማይገባኝን ክብር ሰጥተህ ደግሞ ክርስቲያን አደረግከኝ። በእውነት ስላንተ ምን ውለታ እከፍላለሁ? በእውነት ብሰግድ፣ በእውነት ብመጸውት፣ በእውነት ይህን ሁሉ በጎ ምግባራት ባደርግ ይህስ አንተ ከከፈልክልኝ ዋጋ በምንም የማይደራደር ጉዳይ ነውና የማይገኝ ጉዳይ ነውና ከእሱ ጋር የማላወዳድረው ነገር ነውና ክርስቶስ ሆይ ያደረክልኝ በጎነት እንዴት ያለ ነው ብሎ ማመን፣ ሁልጊዜ አመስጋኝ መሆን፣ ሁልጊዜ ከእግዚአብሔር ጋር መገኘት፣ ይሄ ምን ይባላል? ትህትና ይባላል። በእውነት ተገብቶን ይሆን ጤነኛ ይሆን ነው? ብዙዎች በአልጋ ተኝተው ሳለ ተገብቶን ይሆን ክርስቲያን ይሆን ነው? ብዙዎች አሕዛብ ሆነው ሳለ ተገብቶን ይሆን እኛስ ወደ ቤተ ክርስቲያን የተሰበሰብነው? እግዚአብሔር መሐሪ ስለሆነ እንጂ። ስለዚህ የእግዚአብሔርን ምሕረት አትናቁ፣ የእግዚአብሔርን ቸርነት ችላ አትበሉ። ዛሬም የእግዚአብሔር እጅ እንደተዘረጋ ነው። ዛሬም እኛ የምንናገረው ያ የተሰቀለውን ክርስቶስ ነው። እሱን ተመልከቱ። ዛሬም እጁ እንደተዘረጋ አይታያችሁም? ስለምን የተዘረጋ ይመስላችኋል? በእውነት ለችንካር የተዘረጋ ይመስላችኋል? በእውነት እጁ እንዲወጋ እጁ እንዲደማ የተዘረጋ ይመስላችኋል? እኛን ሊያቅፍ እንጂ በእውነት የተዘረጋው ወደ እቅፉ እንድንገባ። ስለዚህ ክርስቲያኖች መቼም ቢሆን እኔ የእግዚአብሔር ልጅ ነኝ ብሎ ማመን አለባቸው። ገብታችኋል? የማን ልጅ ነን? እኛ የእግዚአብሔር ልጆች ነን። አትጠራጠሩ። ያላመነ ከንቱ የሆነ ከእግዚአብሔር ኅብረት የራቀ በእውነት መንፈስ ቅዱስ የተለየው ያ የማይረባ ዛሬም ጠንቋይ ቤት ሲመላለስ ይውላል። ግን ጎረቤታችን ያ የማይረባ የእግዚአብሔር ቸርነትን ያልተረዳ ዛሬም በተንኮል ዛሬም በሴራ ዛሬም በሌላ የሚያሸንፍ የሚመስለው ትዕቢተኛ አለ። እግዚአብሔር ዛሬም ይናገራል። በእውነት የእግዚአብሔር የማዳኑ ጊዜ ቀርቧልና እግዚአብሔር በቸርነቱ እጁን ዘርግቷልና አሁን የእግዚአብሔርን ቃል የምትሰሙ ሁሉ እግዚአብሔርን በትሕትና አዳምጡት። እግዚአብሔር ይጠራችኋል። እግዚአብሔር አዳምን ጠራው። አዳም አዳም ከወዴት ነህ አለው። አዳም ከወዴት ነህ የሚል ድምፅ በገነት ተሰማ። በመሸ ጊዜ የእግዚአብሔር ድምፅ በገነት ተሰማ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 14 ላይ በመሸ ጊዜ ተስፋ በተቆረጠ ጊዜ አንዳች ተስፋ የለኝም ብሎ አዳም በዛፍ ስር በተደበቀ ጊዜ እግዚአብሔር ተጣራ። ዛሬም ወንድሜ ሆይ ይህን ድምፅ የምትሰማ ዛሬም በጫት መደብ ላይ የተቀመጥክ አንተ እግዚአብሔር ይጠራሃል። በእውነት ምን ብለህ ትመልስለት ይሆን? እግዚአብሔር እንዲህ ይልሃል፣ ከወዴት ነህ ይልሃል፣ ከወዴት አለህ ይልሃል። አውቃለሁ እግዚአብሔርን ስታስብ ልብህ እንደሚቃጠል ይገባኛል። ወደ ቤተ ክርስቲያን መመለስ እንደምትሻ አውቃለሁ። ነገር ግን ያልተመለስከው የማያውቅ ፈጣሪ አለ ብለህ ይሆን? ይህንንስ በልብህ ያኖረው ዲያብሎስ ነውና ተቃውሞ። በእውነት የማይምር የማያስጠጋ በእውነት ልጆቹን የማይሰበስብ ፈጣሪ አለ ብለህ ታምናለህ? እንኳን እኛ በእውነት ዲያብሎስን በምህረት ቢመጣ የሚያቅፍ አምላክ ነው ያለ። ስለዚህ ክርስቲያን ሆይ ከወዴት ነው ያለኸው? ዛሬም በዝሙት መንገድ ላይ የምትሄድ አንተ፣ ዛሬም ሰውን በማጭበርበር በክፉ ጎዳና ላይ ያለህ አንተ እግዚአብሔር ይጠራሃል። እግዚአብሔር ና ይልሃል። የእግዚአብሔርን ድምፅ ችላ እንዳትል፣ የእግዚአብሔርን ድምፅ እንዳትንቅ። እግዚአብሔር
በእውነት ይህን ድምፅ ስለምን አሰማኝ አትልም? ስለምን ጠራኝ አትልም? ስለምን መረጠኝ አትልም? ትሁት ሁንና ና፣ ከቅፉ ውደቅ። በእውነት እነግርሃለሁ አባትህ ምንም ክፉ ቢሆን አንተ ብታጠፋ ከቤት ሊያባርህ ይችላል። ነገር ግን ተጸጽተህ ስትመጣ ምድራዊ አባትህ ይቀበልሃል። በእውነት ሰማያዊ አባትህ የማይቀበልህ ይመስልሃል? ሰማያዊ አባትህ የማይናፍቅህ ይመስልሃል? ከቤት ስትወጣ እናትህ እንዴት እስከምትገባ ትናፍቅ እንደሆነ ታውቃለህ። ስለዚህ ለምን አታመሽም ሲባል እናቴ ትጠብቀኛለች ትላለህ። በእውነት ቅድስት ቤተ ክርስቲያን እንዴት የጠበቀች እንደሆነ ብታውቅ፣ እንዴት እጆቿን ዘርግታ እየጠራች እንደሆነ ብታውቅ፣ ዓይኖቿ በእንባ ተሞልቶ ልጄ ከወዴት ነው እንደምትል ብታውቅ፣ በእውነት አሁን ወደ ትሕትናህ ትመለስ ነበረ። አሁን ከተኛህበት ትነቃ ነበረ። አሁን ወደ አምላክ ወደ እግዚአብሔር ትሰበሰብ ነበረ። በእውነት እግዚአብሔር ይጠራሃል። እግዚአብሔርን ድምፅ እንዳትንቅ። የእግዚአብሔር ድምፅ ከንቱ አይደለም። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ቸርነት ያለው ፍጡር ፈጣሪ ነው። እግዚአብሔር ለሁላችንም ድምፁን ያሰማል። ከወዴት ናችሁ ይለናል። በእውነት አንድ ነገር ልንገራችሁ፣ ከዚህ ነን ከማንልበት ቦታ እግዚአብሔር አያስገኘን። አዳም እዚህ ነኝ ብሎ መናገር በሚያፍርበት ቦታ ተገኘ። ክርስቲያኖች ኃጢአትን እየጠላ እንዴት ወደ ኃጢአት ሄድን? በደልን እየጠላ እንዴት ወደ በደል ሄድን? በእውነት ሲደረግብን እየጠላ ክፉ ነገር ሲሆንብን እየጠላ እንዴት ክፉዎች ሆንን? በእውነት ሰው ተርቦ ስናይ ምንም ያልመሰለን እኛ እንዴት ረሃብ አንገበገበን? ክርስቲያኖች የመጀመሪያው ትንሣኤ ምን ይባላል ካላችሁ፣ ትንሣኤ ልቦና ይባላል። ምን ይባላል? ትንሣኤ ልቦና። ለማን? ለክርስቲያኖች። ክርስቲያኖች ትንሣኤ ልቦና አላቸው ስንል ማለት ነው ይወድቃሉ ግን ይነሳሉ ማለት ነው። ክርስቲያኖች ትንሣኤ ልቦና አላቸው ማለት ምን ማለት ነው ከተባለ፣ ክርስቲያኖች የተኙ ቢመስሉም እንኳ ሲነሱ ግን በኃያል ኃይል ይነሳሉ ማለት ነው። የክርስቲያን ትንሣኤ ንስሐ ነው። የክርስቲያን ትንሣኤ ጸጸት ነው። የክርስቲያኖች ትንሣኤ ወደ ቤተ ክርስቲያን መምጣት ነው። ስለዚህ ክርስቲያኖች ከመዘንቃን ነዋም ማለት አንፈልግም። እግዚአብሔር ከሙታን መካከል ተለይቶ ተነሳ ማለት አንፈልግም። በእውነት ነው እግዚአብሔር ከሙታን መካከል ተለይቶ ተነስቷል። እሱ በሕይወት በሕያዋን መካከል ደግሟል። ደግሞ ለፍርድ ይመጣል፣ ክርስቲያኖችን ይሰበስባቸዋል። ስለዚህ ዛሬ በዚህ በሕይወት ባለንበት ወራት የእግዚአብሔርን ድምፅ ልንንቅ አይገባም። እውነቱን ልንገራችሁ፣ ከአሁን ደቂቃ በኋላ ምን እንደሚሆን አናውቅም። ከአሁን ደቂቃ በኋላ ምን እንደሚከሰት አናውቅም። ስለዚህ በፍጹም ልብ አምነን ልንቆም ይገባል። የክርስቶስ ሙሽራ ማለት ማህተብ ያሰረ ማለት ነው። ማህተብ ማሰር እንደው ተራ ነገር የመሰለ ከሆነ እንደው በእውነት እግዚአብሔርን በፍጹም ልብ አላወቅከውም ማለት ነው። ማህተብ እኮ ማለት ሰይፍ ያዝኩ ሆይ፣ ክርስቶስን የምትጠላ አንተ ሆይ፣ ክርስቲያኖችን አልፈልግም የምትል አንተ፣ በእውነት ሰይፍህ ክርስቶስ ላይ ከሆነ የኔን አንገት ሳትቆርጥ ወደዛ ልታልፍ አይገባምና አንገቴን እሰጣለሁ ለእምነቴ ማለት ነው። ስለዚህ ክርስቲያኖች ከአንገታቸው ላይ ያለውን መስቀል አይፈቱ፣ ከአንገታቸው ያለውን መስቀል አያነሱም። በመስቀላቸው ይታመናሉ። ስለዚህ በመስቀላቸው ይምላሉ። በእውነት በመስቀላቸው ይማማላሉ። ክርስቲያኖች ህብረታቸው ይህ ነውና፣ ስለዚህ ክርስቲያን የመጀመሪያው መነሳት ማለት ወይም ከእንቅልፍ መንቃት ማለት ምንድነው አልኳችሁ? ትህትና። ሁለተኛው ምንድነው አትሉኝ? ትህትና መንፈስ ቅዱስ እንዳይርቀን የሚያደርግ ነው። በእውነት ምንም አድርጉ ግን ትሑታን ሁኑ። እሺ ምንም አድርጉ እንደው አይበለውና ኃጢአት የተባለውን ሁሉ ስሩ፣ ግን ምን ሁኑ? ትህትና ማለት እኔ ኃጢአተኛ ነኝ በቃ አያምረኝም ማለት አይደለም። ትህትና ማለት በእውነት ክርስቶስ እስከ ሞት ተላልፎ የተሰጠው ለኔ አይደለም ማለት ነው። ትህትና ማለት ያደረኩት ነገር ትክክል አይደለምና ንስሐ ይገባኛል ማለት ነው። ትህትና ማለት በጎ ነገሮችን ሰርቶ ሁሉ ሲጨርሱ በእውነት እኔ የማልጠቅም ባሪያ ነኝ ብሎ ማሰብ ማመን ማለት ነው። ሁለተኛው ከእንቅልፍ መነሳት ምንድን ነው ከተባለ፣ ሁለተኛው ምጽዋት ነው። ምጽዋት ታውቃላችሁ? ምጽዋት የአዲስ ኪዳን ስብከት ይባላል። አዲስ ኪዳን ስብከቷ ምንድነው ካላችሁ ምጽዋት ነው። እንዴት አትሉኝም?
ለምሳሌ የተራበ ማብላት ምንድነው? ምጽዋት ነው አይደል? የተጠማ ማጠጣት ምንድነው? ምጽዋት ነው። የታረዘ ማልበስ ምንድነው? ምጽዋት ነው። የታሰረ መጠየቅ ምንድነው? ምጽዋት ነው። የታመመ መጠየቅ ምንድነው? ምጽዋት ነው። ስለዚህ ኢየሱስ ክርስቶስ ተጠየቀ። በእውነት በመጨረሻው ጊዜ በመምጣት ዘመን ምን ብለህ ነው የምትጠይቀን? እሱን ንገረን አሉት። እኔ እንዲህ ብዬ ጠይቃችኋለሁ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም ብዬ ጠይቃችኋለሁ አለ። እውነት ነው። ክርስቶስ መች ተርቦ እናየው ይሆን? ዛሬም እኮ አየነው። ስንቱ የክርስቶስ ቤተ መቅደስ በመንገድ ላይ ወደቀ። ዛሬም እኮ አየነው። ስንቱ በሐሰት ውንጀላ በየወይን ቤቱ ማቀቀ። ዛሬም እኮ አየነው። ስንቱ ለስጋዊ ጥቅም ብሎ ክርስቶስን ካደ። ዛሬም እኮ አየነው። ስለዚህ ክርስቲያኖች ፍጹም እምነት እንዲኖራቸው ፍጹም ከእግዚአብሔር ጋር እንዲሆኑ ከተፈለገ የመጀመሪያው ትህትና ነው። ሁለተኛው ምጽዋት ነው። ክርስቲያኖች በእውነት ምንም የለኝም ብላችሁ ነው የምታስቡት? ምንም የለኝም ብላችሁ ካሰባችሁ በእውነት እግዚአብሔር ግን ይጠይቃችኋል። በእውነት የምታጠጡት ውሃ የለም? እንደው ምንም የለኝም ብላችሁ እንኳን ብታስቡ የምታድሩበት መኝታ የለም? ካለ ከኔ ጋር ተኛ ማለት እዚህ ደር ማለት ራሱ ምንድነው? ምጽዋት ነው። ስለዚህ ክርስቲያኖች በምጽዋት ሕይወታቸው የታመኑ ሊሆን ይገባል። በምጽዋት ሕይወታቸው የታመኑ፣ በመስጠት ሕይወታቸው የታመኑ። ስለዚህ ከ10 1 ይሰጣሉ፣ ካላቸው ጊዜ ይመጸውታሉ። ለማን? ለድሆች። ለምሳሌ የታመመ ሰው እኮ ድሃ ነው። ምን ነው ከተባለ ጤንነትን ያጣነዋ። ጤንነትን ይናፍቃል። ገንዘቡ ጤንነትን ሊሰጠው አልቻለም። ስለዚህ ክርስቲያኖች ይሄዱና እግዚአብሔር ይማርህ ይሉታል። ያን ጊዜ ምህረት ከእግዚአብሔር ዘንድ ይሆናል። በእውነት የታሰሩ ሰዎች ተስፋ ያደርጋሉ። እኔ በምድር ተበደልኩኝ የሚጠይቀኝ የለም ይላሉ። ክርስቲያኖች ግን ወደ ታሰሩ ሰዎች ይሄዱና እግዚአብሔር በምህረት በእውነት ይጎበኝ ሲሉት እነሱ ደግሞ እግዚአብሔርን ተስፋ ያደርጋሉ። ስለዚህ ክርስቲያኖች ይመጸውታሉ፣ በምጽዋት ሕይወታቸው ታማኝ ይሆናሉ። ስለዚህ ካለን ነገር በመጽወት ይገባናል ማለት ነው። አንድም ያለንን ሌሎች ማካፈል ማለት ነው። ስለዚህ ሁለተኛው የወይን ስካር የሚለውን እየመሸ ስለሄደ ልተርጉመው። የወይን ስካር የጣለው ይላል፣ እንደ ኃያል ጎልማሳ ተነሳ። የወይን ስካር የተባለው ምንድን ነው? በመጽሐፍ ቅዱስ ካየ መጀመሪያ ጊዜ የወይን ጠጅን ጠጥቶ የሰከረው አባታችን ኖህ ነው። ይህን የምናገኘው በኦሪት ዘፍጥረት ምዕራፍ 9 ከቁጥር 24 ላይ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 24 ላይ ኖህም ከወይን ጠጅ ስካር ነቃ፣ ታናሽ ልጁም ያደረገውን አወቀ ይላል። ታናሽ ልጁ ምንድነው ያደረገው ከተባለ ኖህ ከመርከብ ከወጣ በኋላ ምድርን አርሶ ደግሞ ወይን ከዘራ በኋላ ጠመቀ። ልኩን ስላላወቀ ጠጣ፣ የወይን ጠጁም አሰከረ። በስካርም እርቃኑን ጣለ፣ እርቃኑን ሆኖ ተኛ። በእውነት አንድ ልጅ ሮጦ ወደ ቤት ገባ። አባቱ ራቁቱን መሆኑን አየ፣ ተዘባበተ። አባቴ ሰከረ አለ፣ አባቴ ወደቀ አለ። ክርስቲያኖች በእውነት በሰው ውድቀት የምንደሰት እንዳንሆን እንጠንቀቅ። የሰው ውድቀት የማያሳዝነን እንዳይሆን እንጠንቀቅ። ይህ ሰው በአባቱ መውደቅ አዘነ፣ ደስ አለው፣ ሳቀ። ወደ ወንድሞቹም ሄደ። አባታችን ራቆቱን ነውና ኑ እንየው ላሳያችሁ አላቸው። ወንድሞቹ ግን አዘኑ። የአባታችን ርቃን አናይም አሉ። አባታችን ራቆቱን ሆኖ እኛ አናየውም አሉና ግምጃ ጋረዱ፣ ፊታቸውን አዙረውም ወደ ቤት ገቡ። አባታቸውን ርቃንም ሸፈኑ። ከዛም በኋላ አባታቸው ከእንቅልፍ ተነሳ። ማን ምን እንዳደረገም አወቀ። ያ ኃጢአት የሰራው አባቱ ላይ የሳቀው ልጅ ላይ ኖህ ረገመው። የረገመው የሰራው ላይ አይደለም፣
የረገመው ልጁ ላይ ነው፣ ካም ላይ ነው የረገመው። ለምንድነው እንደው የሰራው ሌላ የተረገመው ልጁ ነው ለምንድነው ብሎ የሚጠይቁ ሰዎች አሉ። መጽሐፍ ቅዱስን ያነቡና በዚሁ አጋጣሚ ልተርጉምላችሁ። ለምን ከተባለ ለሶስት ምክንያት ነው። የመጀመሪያው የተሳቀው በልጁ ላይ ስለሆነ በልጅ የሚደርሰውን መከራ እየው ሲል ነው እግዚአብሔር። ስቃዩ ብዙ ነው። ብዙዎች እናቶች ልጃቸው ከሚታመም እነሱ ዕድሜ ልካቸው ቢታመሙ ይመርጣሉ። ብዙ አባቶች ልጆቻቸው ከሚሰቃዩ እነሱ ቢሰቃዩ ይመርጣሉ። ስለዚህ ልጅ ላይ ያለ መከራ ይበረታልና ልጁን ረገመ። ገብቷችኋል? አንድም ለምንድነው ቢሉ በምስጢር ይህ ልጅ ከአባቱ ጋር በመምጣት ተባብሯልና። አንድም ሶስተኛው ምስጢር ደግሞ ምንድነው ቢሉ በኋለኛው ዘመን የሚሆነውን እግዚአብሔር ያውቃልና። በኋለኛው ዘመን እኚህ ደግሞ ለብቻ ሆነው የእግዚአብሔር ሰዎችን ይቃወማሉና ከእግዚአብሔር ሰዎች ጋር ኤፍሎሳውያን ተብሎ ይዋጋሉና የእግዚአብሔርን ቤተ መቅደስ ያፈርሳሉና ስለዚህ ይህ ዘር የተረገመ ነው ሲል እግዚአብሔር ያንን እንዲረግም አድርጎታል። አሁን ወደ ምስጢሩ ላምጣ፣ ከዛው ሊጨርስ። በእውነት ኖህ ማን ነው? ኖህስ ጠጥቶ የሰከረው ወይን ምንድን ነው? እስቲ በምስጢር እንተርጉመው። በቤተ ክርስቲያን ስጋውና ደሙ ከምን ይዘጋጃል? ደሙ ከወይን ስጋው ደግሞ ከምን ይዘጋጃል? ከስንዴ ይዘጋጃል አይደል? ደሙ ከወይን ነው የሚዘጋጀው። ስጋው ደግሞ ከምን ይዘጋጃል? ከስንዴ ይዘጋጃል። በእውነት ደሙ የሚፈስ እሱ እንደሆነ ምስጢሩ ሲያጠይቅ ነው። አንድም በሰው ልጆች ፍቅር ከሰማየ ሰማያት የወረደው በድንግል ማርያም ማኅፀን ያደረው ደግሞ ወደዚህ ምድር ላይ ተመላልሶ ያስተማረው በኋለኛው ዘመን ተሰቅሎ እኛን ከሙታን መካከል ነፃ ያወጣው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ፍቅር ከሰማየ ሰማያት ወርዷል። ስለዚህ ፍቅር አገብሮታልና ፍቅር አስገድዶታልና ስለዚህ ስለ ፍቅር ሰከረ። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ኖህ የማን ምሳሌ? የክርስቶስ ምሳሌ አትሉኝም? ስለ ትንሣኤ ያወራን ያለ ነው። ኖህ የክርስቶስ ምሳሌ ነው። በኖህ ላይ የሳቁበት እነማን ናቸው ከተባለ እነዚያ ክርስቶስን ሲሰቅሉ በል ውረድ አንተ አምላክ ከሆንክ ከዚህ መስቀል ላይ ውረድ ብለው የተዘባበቱበት እነዚያ በእውነት ሞቶ የሚቀር የመሰላቸው እነዚያ በእውነት በእነሱ እጅ ቢያገኙት አቅም የሌለ የመሰላቸው በእውነት የማይረባ ምራቃቸውን ፊቱ ላይ የተፉበት በእውነት ተሳስተናል ብለው 6666 ጊዜ የገረፉት እነዚያ ክፎች ክርስቶስ ዝም ስላለ ምንም የማያደርግ መሰላቸው። ክርስቲያኖች የማን ምሳሌ ናቸው? ያ ኖህ አባቱ ወድቆ ልጁ የኖህ ልጆች አባታቸው ወድቆ ሳለ ደግሞ ቀድሞ የገባው በአባቱ ላይ እንደሳቀው ሁሉ ሳቁ። የሚገርማችሁ ግን ሁለት ደግሞ ልጆች አሉ። እነዛ ደግሞ የአባታችንን እርቃን ልናየው አይገባንም አሉ። የክርስቶስን እርቃን ላለማየት ፀሐይ ጨለመች። አይገርምም? የክርስቶስን እርቃን ላለማየት ጨረቃ ደም ለበሰች፣ ከዋክብት ተረገፉ፣ ምድር ጨለማ ሆነች። ከዋክብት ያወቁትን በእውነት የሰው ልጆች ሊያውቁት አልቻሉም። ሰማይ ላይ ያሉ ጨረቃና ፀሐይ ያወቁትን የሰው ልጆች ሊያውቁ አልቻሉም። ለካስ ጨረቃ ሰማይና ምድር የተባሉት እነዛ የቅዱሳን ምሳሌ ናቸው። ስለዚህ ቅዱሳን ደግሞ የእግዚአብሔር ልብሶች ይባላሉ። ምን ይባላሉ? ልብሶች። ስለዚህ ምን ይላሉ መጽሐፍ ቅዱስ? ክርስቶስን ልበሱት ይላል። ልበሱት ማለት ነው ምሰሉት ማለት ነው። እሱን ሆናችሁ ኑሩ ማለት ነው። እሱን መስላችሁ ኑሩ ማለት። ስለዚህ ኖህ የወይን ስካር ጥሎት ወድቆ ልጁ ስቆበት ደግሞ ልጆቹ ዕርቃኑን እንደሸፈኑት ከተነሳ በኋላ እንደረገመው ጌታችን ከሙታን መካከል ተለይቶ ተነስቷል። ስለዚህ እነዚያ የተዘባበቱባቸውን ደግሞ ረግሟቸዋል። እነዚያ ደግሞ አፍረዋል። እሱ ሞቶ ይቀራል ያሉ እነሱ አፍረው እሱ ግን ተነስቷል። ስለዚህ ክርስቲያኖች እኛ በሁለተኛ ደረጃ ያለውን ጉዳይ ልናስተውል ይገባል። በክርስትና ሕይወት እንደው እኔ አልሆነልኝም፣ ቤተ ክርስቲያንም መሄድ እፈልጋለሁ፣
ሰይጣን እያስቸገረኝ ነው፣ እንደው ብዙ ፈተና ውስጥ ነው ያለሁት የምትሉ ካላችሁ አንድ ነገር ልንገራችሁ። የመጀመሪያ ሰይጣንን ማሸነፊያ እግዚአብሔር ሰይጣን እንዲያባርር ማድረግ አይደለም። ገብታችኋል? በክርስትና ሕይወት ደረጃ ለምሳሌ ስትጸልዩ ድምፃችሁን እየሰማችሁ ጸልዩ። ለምሳሌ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ስንል ምን ያደረግን መስማት መጸለይ ያለብን እየሰማን። ለምን አትሉኝም? እኛ ገና ልጆች ወጣንያን ስለሆነ። ለምን እኛ ስንናገረው የእግዚአብሔር ቃል ከአንደበታችን ሲወጣ ዲያብሎስ ያዳምጣል። ስለዚህ ከኛ ይሸሻል። ገብታችኋል? ስለዚህ እንደው ፈተና በዛብኝ ካላችሁ የመጀመሪያው ይሄን አድርጉ። ታዲያ አባቶች ለምንድነው በአርምሞ የሚጸልዩት ከተባለ አባቶች ለከዊነ እሳት ስለደረሱ። ከዊነ እሳት ታውቃላችሁ? ከዊነ እሳት ማለት እሳት መሆን ማለት ነው። ለምሳሌ በቤተ ክርስቲያን ማንነታ ትርጓሜ ውስጥ አንድ ወቅት ቅዱስ ዮሐንስ አፈወርቅ ወደ አንድ ሊቅ አባት ሄደ። ከሄደ በኋላ እንደው አናገራቸው። አያቸውና ከሩቅ አይቶ እንደው ሳያቸው እኔ መነኩሴ መሆናቸውን አውቃለሁ፣ የእግዚአብሔር ሰው ናቸው ብዬ ብመጣ መጽሐፍ ዘርግተው የወርቅ ካባ ለብሰው የወርቅ ላንቃ አድርገው በወርቅ ዙፋን ላይ ተቀምጠው የወርቅ ወንጌል ከፍተው ያነባሉ። እኚህስ ምድራዊ ናቸው። ምናቸውን አይቶ? ልብሳቸውን አይቶ። ገና በመንፈስ ቅዱስ አልበረታም ነበርና። ስለዚህ ቅዱስ ኤፍሬም ሶርያዊ ማለት ነው አልበረታም ነበርና ይህንን ተናገረ። ይህን ቢናገር መንፈስ ቅዱስ ወደሱ ቀረበና በአምስት ነገሮች ገለጠለት። ከአምስቱ አንዱ ምንድነው ቢሉ ከሩቅ ቢያያቸው በእውነት እሳቸው ሲያስተምሩ ከአንደበታቸው የሚወጣው ነጸብራቀ እሳት ሕዝቡን ሲዋሃደው ያያል። ይህን ጊዜ ምን አለ? ይህስ እግዚአብሔር መንፈስ ቅዱስ ባይሆንስ ይህ እንዴት ይሆናል አለ። ስለዚህ ሁለተኛ ደግሞ ምን ብሎ ተረዳ ቢሉ እሳቸው ጋር ይመጣሉ ነፍሳት ወደ ሰውነታቸው ይጠጋሉ። ነገር ግን ሊያርፉ አይችሉም። ሊያርፉ ሲሞክሩ ትር ብር እያሉ ሲሞቱ ያያል። ይህስ ለከዊነ እሳት በቅቶ የለምን? መንፈስ ቅዱስ ባይቀርበው ኖሮስ ይህ እንዴት ይሆናል ብሎ ተረዳ ይላል። አንድም አባቶች ለከዊነ እሳት በቅተዋል ስንል ምን ማለት ነው ካላችሁ፣ አባቶች ሄዳችሁ ለምሳሌ ገዳም ሄዳችሁ የዘጉ አባቶች ጋር ንስሐ ስትገቡ ወይም ጸልዩልን ስትሉ ስለእናንተ ይጸልያሉ አይደል? ሲጸልዩ የእናንተን ሊፈትኑ የተላኩ አጋንንት ሁሉ ወደ ማን ሄዳሉ? ወደሚጸልየው አባት ጋር ሄዳሉ። ገብታችኋል? ስለዚህ ያልበረታ ደካማ የሆነ እንደው ገና ለራሱ ያልበቃን ሰው ጸልይልኝ እንዳትሉ፣ የበለጠ ታጠፉታላችሁ፣ የበለጠ ከቤተ ክርስቲያን ይርቅ ታደርጉታላችሁ። ታዲያ ምን እንበል ካላችሁ በማህበር ጸልዩ። ስለ የትኛው ፈተና? ስለ ስጋዊ ፈተና። ስለ ስጋዊ ፈተና ማሸነፍ ከፈለጋችሁ እግዚአብሔር የማንን ጸሎት እንደሚሰማ አናውቅምና አሁን ለጸሎት ተነሱ ይባላል አይደለም? እንነሳለን። ያኔ ስመ ክርስትናችሁ ተጠርቶ በእውነት እግዚአብሔር በምህረት እንዲጎበኛችሁ ለካህኑ ንገሩት። ካህኑ በራሱ ጸሎት አይደለም በማህበር ጸሎት የማንን ስም እንዲጠራ። አለበለዚያ ብዙ መነኮሳት ከገዳም የወጡት በዚህ ምክንያት ነው። ስለዚህ ክርስቲያኖች ለከዊነ እሳት ሲደርሱ ግን አባቶች ምን ይላሉ መሰላችሁ? ሰይጣኑን ና ይሉታል። እንደውም አንድ ወቅት አንድ ሰው በበጎነት መትጋት ይፈልጋል፣ ነገር ግን ሰይጣን ያስቸግረዋል። ስለዚህ ሁልጊዜ ይመጣና አባቴ ሆይ ሰይጣን እኮ አስቸገረኝ፣ እኔ መጾም ፈልጋለሁ፣ ግን መጾም ስጀምር ጨጓራዬን ያመኛል። እኔ መስገድ ፈልጋለሁ፣ መስገድ ስጀምር ግን እግሬን ያመኛል። ስለዚህ በፈተና በዛብኝ፣ ይጸልዩልኝ አላቸው። እኛ አባት ለከዊነ እሳት በቅተዋልና እሱ ላይ ግን ከብዙ ሺህ በላይ አጋንንት ሲያስቸግሩ ታዩ። ወዲያውኑ ምን አሉት መሰላችሁ? እናንተ አጋንንት ሆይ ወደ እኔ ኑ አሉ። አጋንንቱም እኛን ሰው ለቀው ወደ ማን መጡ? ወደ እሳቸው መጡ። ያን ጊዜ አጋንንት አዎ እንደውም ስንፈልግህ ነበረ፣ በፈቃድህ ከጠራህንማ ከገዳም እናስወጣለን፣ ከበዓትን እንለይሃለን፣ ከእግዚአብሔር ሕይወት እናስወጣለን ብለው ከዛ ሰው ለቀው መጡ። ነገር ግን አጋንንት ያልተረዱት እኛ አባት ስለምን ደርሰው ነበር? ለከዊነ እሳት። ከዊነ እሳት ማለት ነው ሲጸልዩ እንደ እሳት የሚያቃጥሉ ናቸው። ሲናገሩ ከአንደበታቸው እሳት የሚወጣ የሚታይ አይደለም፣ ለአጋንንት ግን የሚያቃጥል ነው።
ስለዚህ አጋንንት ገቡና መጮህ ጀመሩ። አባታችን አቃጠለን፣ ቶሎ ሸኘን አሉ። አይ ትንሽ ቆዩ እንጂ እኔ ጋር ብትቆዩ አይሻላችሁም አላቸው። አይ አልቻልንም፣ ተቃጠልን። ስለምን ከተባለ አባት ስለምን ደርሰዋልና። ስለዚህ ይሄ የክርስቲያኖች ደረጃ ነው። የመጀመሪያው ደረጃ ወጣንያን ይባላል። ወጣንያን ማለት እንደኛ ያሉ ናቸው። እንደኛ ያሉት ወደ ፈተና መግባት የለባቸው። እንዳይገቡ ምን ማድረግ አለባቸው? መትጋት አለባቸው። መጾም፣ መጸለይ፣ ቤተክርስቲያን መምጣት አለባቸው። መመጾት አለባቸው። ገብታችኋል? መንፈስ ቅዱስ የማይርቀን የመጀመሪያ ትሕትና ነው። ሁለተኛው ምጽዋት ነው። ሶስተኛው ጸሎት ነው። አትርሱ። ሶስተኛው ምንድነው? እንዳይርቀን መንፈስ ቅዱስ እንዳይርቃችሁ ከፈለጋችሁ እንደው በየትኛውም ኃጢአት ሆናችሁ ምን በሉ? ጸልዩ። እንደው ምን ብለን እንጸልይ ካላችሁ ከቻላችሁ አባታችን ሆይ በሉ። ካልቻላችሁ ግን አንድ ነገር በሉ። እግዚኦ መሐረነ ክርስቶስ፣ ክርስቶስ ሆይ ማረኝ። ምን በሉ? ክርስቶስ ሆይ ማረኝ። ምንም ስታደርጉ ካማችሁ በኋላ ካልተቻላችሁ ሰይጣን ፈትኗችሁ አምታችሁ ከሆነ ጌታ ኢየሱስ ክርስቶስ ሆይ ማረኝ በሉ። ይሄ ትልቅ ጸሎት ይባላል። አባቶች ይህን ጸሎት ቀኑን ሙሉ ነው የሚጸልዩት። መቁጠሪያ ይዘው አላያችሁ? መቁጠሪያ ምን ተብሎ የሚቆጠር ይመስላችኋል? እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እየተባለ እኮ ነው። ስለዚህ ክርስቲያኖች ማረኝ ብሎ መጸለይ አለባቸው። ይህንን ጸሎት ሁልጊዜ ስንጸልይ እግዚአብሔር መንፈስ ቅዱስ ከኛ ጋር ይሆናል። ከዛ በኋላ ምን ማለት እንችላለን? ሞት ሆይ መውጊያ የት አለ? ሰይጣን ሆይ ወይም ሲኦል ሆይ ማሸነፍ የት አለ ብለን ምን ብለን መዘመር እንችላለን? እግዚአብሔር ከእንቅልፉ እንደሚነቃ የወይን ስካር እንደጣለው እንደ ኃያል ጎልማሳ ተነሳ። ወተንሥአ እግዚአብሔር ከመ ዘንቃ እምነዋም ወከመ ኃያል ወዳገ ወይ የወይን ስካር እንደጣለው ብለን እኛ አማን በአማን ብለን መዘመር እንችላለን። ስለዚህ ክርስቲያኖች በዚህ ልንበረታ ይገባል ማለት ነው። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ለዘላለም የተመሰገነ ይሁን። የከበረች በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ሃይማኖታቸው ከኛ ጋር ትሁን። ስሉስ ቅዱስን ያለመጨመር ያለማጉደል እናምናለን። ክፉ ሰዎች ከመከሩን ምክር ከሰይጣን ጠላትነት መንፈስ ቅዱስ ይሰውረን። ወስብሐት ለእግዚአብሔር።